አንዳንድ ምሁራንም ሆኑ ተራው ተናጋሪ አማርኛና ትግርኛ የግዕዝ ልጆች ናቸው ሲሉ እንሰማለን። እርሶስ ምን ያስባሉ? ይህ በብዙዎቻችን ዘንድ የታመነበት ሀሳብ እውነት ነው ወይስ ተረት? የቋንቋ ሊቃውንት ግን ይህን አባባል የቋንቋ ሳይንስን ካለመረዳት የመነጨ ስህተት ነው ይሉታል። ነገሩ እንዴት ነው? የኢትዮ ሴማዊ ቋንቋዎች ሁሉ እናትስ ወዴት ትገኛለች? ግዕዝ፣ ትግረ፣ ትግርኛ፣ አማርኛና ሌሎችም የቋንቋ ዘመዳሞች ያላቸው እውነተኛ ትስስር ምንድን ነው? ዛሬ የሁላችንንም የቋንቋ እውቀት የሚፈትን እውነታውንም ግልጥ አድርጎ የሚያሳይ ጥልቅ ምርምር ይዘንላችሁ ቀርበናል። የቋንቋዎቹ የዘር ግንድ የልሳን ሊቃውንት ዛሬ የምናውቃቸው ኢትዮሴማዊ ቋንቋዎች ሁሉ መገኛ የሆነውን መሰረታዊ ቋንቋ ፕሮቶ ኢትዮሴማዊ ብለው ይጠሩታል። ይህ ቋንቋ እንዴት ተከፋፈለ? ከአፍሮሲያዊ ግንድ ተነስተን በሴማዊ ቅርንጫፍ ውስጥ ያለውን የኢትዮሴማዊን አቀማመጥ በአጭሩ እንመልከት። ሴማዊ ቋንቋዎች ከመሰረታቸው በሁለት ይከፈላሉ፣ ምስራቅና ምዕራብ። ምስራቃዊው እንደ ጥንታዊ አካድኛ ያሉ በሜሶፖታሚያ በዛሬዋ ኢራቅ የነበሩና የጠፉ ቋንቋዎችን ይይዛል። ምዕራብ ሴማዊ ግን ዛሬም በሕይወት ያሉትን አብዛኞቹን ቋንቋዎች ያቀፈ ሲሆን እሱም በድጋሚ ማዕከላዊና ደቡባዊ ተብሎ ይከፈላል። አረብኛ፣ ዕብራይስጥና አራምኛ በማዕከላዊ ስር ሲካተቱ የእኛዎቹ ኢትዮ ሴማውያን ደግሞ በደቡባዊ ምዕራብ ሴማዊ ቅርንጫፍ ስር ይመደባሉ። ወደ ዝርዝሩ ስንገባ ፕሮቶ ኢትዮ ሴማዊ በሁለት ትልቅ ጎጆች ይከፈላል፣ ሰሜንና ደቡብ። በሰሜኑ በኩል ግዕዝ እና ፕሮቶ ትግረ ትግርኛ ይገኛሉ። ከፕሮቶ ትግረ ትግርኛ ደግሞ ዛሬ የምናውቃቸው ትግረ፣ ትግርኛና ዳህሊክ ተወልደዋል። እዚህ ላይ ልብ እንበል፣ ግዕዝ የአማርኛ አባት አይደለም፣ ነገር ግን የትግርኛና የትግረ አጎት ነው ቢባል እውነት ይሆናል። ደቡብ ኢትዮ ሴማዊ በበኩሉ ተሻጋሪ እና ዳርኛ ተብሎ በሁለት ይከፈላል። በተሻጋሪው ምድብ ውስጥ አማርኛና አርጎባ እንደ እህትማማች የሚታዩ ሲሆን ሐረሪ፣ ስልጤ፣ ወለኔና በዝዋይ ሐይቅ ደሴቶች የሚነገረው ዛይ ቋንቋ የዚህ ቤተሰብ አባሎች ናቸው። የደቡብ ኢትዮ ሴማዊ ቋንቋዎች ልዩ ባህሪያት። ደቡብ ኢትዮ ሴማዊ ቋንቋዎች ከሰሜን አቻዎቻቸው የሚለዩባቸው የራሳቸው የሆኑ የቋንቋ ባህሪያት አሏቸው። እነዚህም ልዩነቶች ቋንቋዎቹ ከአንድ የጋራ እናት ማለትም ከፕሮቶ ደቡብ ሴማዊ መገኘታቸውን የሚያረጋግጡ ማስረጃዎች ናቸው። አንደኛ፣ መኖርን የሚገልጽ አዲስ ግስ። ደቡብ ኢትዮ ሴማዊ መኖር አለ ለሚለው ግስ ከሚጠቀመው ከጥንታዊ ሀሎ የተለየ ቃል ፈጥሯል። አማርኛ አለ፣ አርጎባ አለ፣ ሐረሪ ካል፣ ነሞር አነ። ሁለተኛ፣ የግስ ማርቢያ ቅጥያ። ተውላጠ ስሞች ያላለቀ ጊዜን በሚያመላክቱበት ጊዜ በሰሜን ሴማዊ የሚጠብቀው ከመጨረሻው በፊት ያለው ተነባቢ ድምፅ በደቡብ ሴማዊ ላልቶ ይነበባል። ምሳሌ እኔ ግዕዝ እቀብር፣ ብ ጠብቆ እቀብር ተብሎ ይነበባል። አማርኛ እቀብር እቀብራለሁ፣ ስልጤ እሰብር፣ ጃሃ እሰብር። እኛ ግዕዝ ንቀብር፣ ብ ጠብቆ ይነበባል። አማርኛ እንቀብራለን እንቀብር አለን፣ ስልጤ ንሰብር፣ ጃሃ ንሰብር። ሶስተኛ፣ የድምፅ መለወጥ። በሰሜን ከ የሚለው ጠንከር ያለ ድምፅ በደቡብ ለስልስ ብሎ ሺ ወይም ህ ይሆናል። የአንቺ አገር ግዕዝ ሀገርኪ፣ ትግረ ሀገርኪ፣ ትግርኛ ሀገርኪ፣ አማርኛ አገርሽ፣ አርጎባ አገርሽ፣ ሐረሪ አገርሽ፣ ስልጤ አገርሽ፣ ቸሃ አገርኪ። ያንተ አገር ግዕዝ ሀገርከ፣ ትግረ ሀገርከ፣ ትግርኛ ሀገርካ፣ አማርኛ አገርህ፣ አርጎባ አገርህ፣ ሐረሪ አገርህ፣ ስልጤ አገርህ፣ ቸሃ አገርህ። አራተኛ፣ የግስ አያያዥ። በደቡብ ኢትዮ ሴማዊ ግስ አያያዦችን በተለየ መንገድ እንጠቀማለን። ለምሳሌ ሰምቶ መጣ፣ በልቶ ተኛ። በሰሜን በግዕዝ ግሶችን ወን በመጠቀም ማገናኘት እንጂ እንደዚህ ያለ መንገድ ፈጽሞ የለም። ወ በአማርኛ እና እንደማለት ይሆናል። አስተማሪው ቆሞ አንብቦ ጨረሰ በሚለው አረፍተ ነገር ውስጥ ሁለት የግስ አያያዦች አሉ፣ ቆሞ እና አንብቦ። በግዕዝ ይህ አረፍተ ነገር ወ የተባለውን መስተጻምር በመጠቀም ቆመ መምህር ወአንበበ ወፈጸመ ተብሎ ይነበባል። ግሶችን ለማያያዝ ወን ደጋግመን ተጠቅመናል። እስቲ 5 የግስ አያያዦችን የያዘውን ተከታዩን የአማርኛ አረፍተ ነገር እንመልከት። አግብቶ ወልዶ፣ አሳድጎ ድሮ፣ አርጅቶ ሞተ። እንዲህ አይነት አረፍተ ነገሮች በኩሻዊ ቋንቋዎች በጣም የተለመዱ ናቸው። እናም ኢትዮ ሴማዊ ቋንቋዎች ከኩሻዊ ቋንቋዎች አገውኛ፣ ሲዳምኛ፣ ኦሮምኛ ወዘተ በፈጠሩት መስተጋብር የተከሰቱ ሊሆኑ ይችላሉ የሚሉ የቋንቋ ባለሙያዎችም አሉ። 5ኛ፣ የአበዛዝ መንገድ። ሰሜን ሴማዊ ቋንቋዎች ነጠላን ወደ ብዙ ለመቀየር ቃሉን ከውስጡ ሲለውጡ፣ ደቡብ ሴማዊ ቋንቋዎች ግን በቃሉ ላይ የኋላ ቅጥያዎችን ይጨምራሉ። ፈረስ የሚለው ስም በሰሜንና በደቡብ ሲበዛ እስቲ ቀጥለን እንመልከት። ግዕዝ አፍራስ፣ ትግርኛ አፍራስ፣ ትግረ አፍራስ፣ አማርኛ ፈረሶች፣ ሐረሪ ፈረሳች፣ ስልጤ ፈረሶት። ድርብ አስደራጊ ግስ። በላ፣ አበላ፣ አስበላ በሚለው ውስጥ አስበላ ድርብ አስደራጊ ግስ ነው።
ድርብ አስደራጊ ግስ በሰሜን ኢትዮ ሴማዊ የሌለ የደቡብ ሴማዊ መለያ ነው። በግዕዝ አበላ እና አስበላ በአንድ ቃል ብቻ ይወከላሉ። አብልአ በሚል አስበላ፣ አስመጣ፣ አሰበረ እና እልቆ መሳፍርት የሌላቸው ተመሳሳይ አስደራጊ ግሶች በአማርኛ በአርጎባ በስልጤና በሶዶ እጅግ የተለመዱ ናቸው። ተሻጋሪ ደቡብ ኢትዮ ሴማዊ ተሻጋሪ የሚባለው ምድብ አማርኛን፣ አርጎባን፣ ሐረሪንና ስልጤን ያካትታል። አማርኛና አርጎባ እስከ 83 በመቶ የሚደርስ የቃላት ተመሳሳይነት ያላቸው የቅርብ እህትማማቾች ናቸው። ሐረሪና ስልጤም ቢሆኑ በንግድና በባህል ትስስር ምክንያት ለአማርኛ ያላቸው ቅርበት ከሌሎች የጉራጌ ቋንቋዎች ይልቅ የላቀ ነው። እነዚህ ቋንቋዎች ባሏቸው ተመሳሳይ ቃሎች፣ በድምፅ አወጣጥ ስርዓትና በሌሎችም ምክንያቶች በምዕራብ ጉራጌ ከሚገኙት ቋንቋዎች የተለየ ምድብ ተሰጥቷቸው ተሻጋሪ ተብለዋል። ዳርኛ ደቡብ ኢትዮ ሴማዊ ዳርኛ ተብሎ የሚጠራው ምድብ በስተደቡብ የሚገኙትን ከኩሻዊ ቤተሰብ እንደ ሲዳማ ጋር ከፍተኛ ግንኙነት የነበራቸውን ቋንቋዎች ይዛል። ይህ ምድብ በሁለት ይከፈላል። የን ቡድን እንደ ሶዶ እና የትት ቡድን እንደ ችሃ እና እነሞር። በተለይ የትት ቡድን አባላት ወይም ምዕራብ ጉራጌ እጅግ ውስብስብ የድምፅ ስርዓት አላቸው። ለዘመናት ከጎረቤቶቻቸው ከኩሻዊ ልሳናት ጋር በነበራቸው ግንኙነት ምክንያት ሌሎች ሴማዊ ቋንቋዎች ላይ የማይገኙ የላንቃና የከንፈር ድምፆችን አዳብረዋል። ሰዋሰዋዊ አወቃቀራቸውም ቢሆን ከለመድነው ከአማርኛና ከትግርኛ ለየት ያለና ረቂቅ ነው። ሰሜን ደቡብ በሚለው አከፋፈል አከራካሪ ሁኔታዎች፣ አንደኛ ተዛማጅ ሰዋሰዋዊ ስርዓት በደቡብ ሴማዊ የሚገኘው አማርኛና በሰሜን ኢትዮ ሴማዊ የሚገኙት ትግርኛ ተመሳሳይ ሰዋሰዋዊ ስርዓትን ይጋራሉ። ቃሎቻቸው ቢለያዩም በድርብ ግስ አጠቃቀም፣ በረዳት ግስ አቀማመጥ እንዲሁም በአረፍተ ነገር አወቃቀር እጅግ መመሳሰላቸው በደቡብ ሆነ በሰሜን ያሉት ኢትዮ ሴማዊ ቋንቋዎች ወደ አንድ ግንድ ሊያመሩ እንደሚችሉ እንጂ ከሁለት ቅርንጫፎች እንደተገኙ አያመላክትም የሚል ግምት እንዲወሰድ አድርጓል። ሁለተኛ የቃላት መወራረስ በሰሜንና በደቡብ ቋንቋዎች መካከል የሚታዩ ጥንታዊ ቃላት ያላቸው ተመሳሳይነት ቋንቋዎቹን ለሁለት ከመክፈል ይልቅ ቀጣይነት ያለው ሰንሰለት አካል አድርገን እንድንመለከታቸው ይጠቁመናል። ለምሳሌ በግዕዝና በደቡብ ቋንቋዎች መካከል የሚታዩ መሰረታዊ ቃሎች ያላቸው ቁርኝት የቅርብ ዝምድናን ያሳያል። ሶስተኛ የመልክዓ ምድር ተጽዕኖ አንዳንድ ምሁራን እንደሚሉት በሰሜን እና በደቡብ መካከል የሚታዩ ልዩነቶች የመነጩት ከዘር ሐረግ ብቻ ሳይሆን ቋንቋዎቹ አብረዋቸው ከኖሩት የኩሻዊ ቋንቋዎች ጋር ባደረጉት መስተጋብር ጭምር ነው። እናም ደቡቦቹ የተለዩት በራሳቸው ባህሪ ሳይሆን በጎረቤቶቻቸው ተጽዕኖ ቢሆንስ የሚል መከራከሪያም ያቀርባል። በደምደሚያ እንደ ሮበርት ሄዝረን እና ግርማ አውግቸው ደመቅ ያሉ ታዋቂ የልሳን ሊቃውንት ባደረጓቸው ጥናቶች መሰረት የኢትዮ ሴማዊ ቋንቋዎች የዘር ሐረግ ውስብስብ ቢሆንም መሰረታዊ ሁኔታዎች ግልጽ ናቸው። የሁላችንም መነሻ ፕሮቶ ኢትዮ ሴማዊ የሚባለው የጋራ እናት ቋንቋ ነው። ግዕዝም ቢሆን የዚህ ታላቅ ቤተሰብ አንጋፋ አባል እንጂ የአማርኛ ወይም የትግርኛ ቀጥተኛ ወላጅ አይደለም። ይልቁንም አማርኛና አርጎባ፣ ስልጤና ሐረሪ፣ ትግርኛና ትግረ እርስ በርሳቸው የሚደጋገፉ እህትማማች ልሳናት ናቸው። ምንም እንኳ የምዕራብ ጉራጌ ቋንቋዎች አመዳደብ አሁንም ተጨማሪ ጥልቅ ምርምር ቢሻም ይህ የልሳናት ጥልፍልፍ ግንኙነት፣ ትስስርና ቁርኝት ትልቅ ሀብታችንና የታሪክ መዝገባችን ነው። የዛሬው ዝግጅታችን በዚሁ ተጠናቋል። በቋንቋዎች አመጣጥ፣ በስነ ልሳን ምርምር እና በቃላት ስርወ መሰረት ላይ ያተኮሩ መሰል ዝግጅቶች እንዲደርሱ የበይነ ልሳናት ቤተሰብ ይሁኑ። ይህን ትምህርታዊ ቪዲዮ ከወደዱት ለሌሎች በማጋራት እውቀትን ያዳርሱ። በቀጣዩ ዝግጅት በሰላም ያገናኝ።